አንዲት ባለ ትዳር ሴት ባሏ ወደ አልጋ ነይ ብሎ ጠርቷት እሷ ደግሞ በሰዓቱ ፍላጎቷ ስላልነበር አልፈልግም አልመጣም ብትለው እንዴት ነው? መላእክት ይረግማታል ወይንስ አይረግማትም ትላለች። አዎ ባል ሚስቱን ወደ ፍራሽ ጠርቷት እምቢ ካለችው መላእክት እንደሚረግማት እንዲሁም አላህ እንደሚቆጣባት ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ምን ብለዋል ነብያችን ሰለላሁ ዐለይሂ ወሰለም? إذا دعا الرجل امرأته إلى الفراش فأبت فبات غضبان عليها لعنتها الملائكة حتى تصبح ባል ሚስቱን ወደ አልጋ ወይንም ወደ ፍራሽ ነይ ብሎ ጠርቷት እምቢ ካለችው እና እንዲሁም ባሏ በዚህ ምክንያት ተቆጥቶባት ካደረ እስኪነጋ ድረስ ሌሊቱ መላእክቶች ይረግሟታል ብለዋል። የመላእክቶች እርግማን አይመለስም፣ ይደርሳል። ምክንያቱም አላህን በፍጹም የማያምፁና የእርሱን ትእዛዝ ሁሌ የሚፈጽሙ መልካምና ደግ ባሪያዎቹ ናቸው። ስለዚህ ዱዓቸው ተቀባይነት አለው። ከረገሙሽ እርግማናቸው ይደርሳል። ጥንቃቄ አድርጉ። እንዲሁም ደግሞ ሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢላ ካነ الذي في السماء ساخطا عليها ባሏ ጠርቷት ወደ ፍራሽ እምቢ ካለችውና ተቆጥቶባት ካደረ ያ በሰማይ ያለው አላህ የሚቆጣባት ቢሆን እንጂ ይላሉ። ስለዚህ አላህ Subhanahu Wa Ta'ala የሚቆጣብሻል፣ መላእክቶችም ሲረግሙሽ ያድራሉ። ከባድ ኃጢአት ነው ማለት ነው። ባልሽ ወደ ፍራሽ ነይ ብሎ ከጠራሽ መሄድ አለብሽ። ይህ የባል ሐቅ ነው። እምቢ ካልሽው ያለምንም ምክንያት እምቢ ካልሽው አሁን የተገለጸው ሁሉ ይደርስብሻል። የመላእክቶች እርግማን፣ የአላህ Subhanahu Wa Ta'ala ቁጣ። ምክንያት ከሌለሽ መሄድ አለብሽ። ምክንያታዊ ከሆንሽ ምክንያትሽን ንገሪው። አልመጣም ሳይሆን ማለት ያለብሽ እንዲህ አይነት ምክንያት አለኝ ብለሽ ጠጋ ብለሽ በፍቅር ለስለስ ባለ ንግግር አስረጅው። ጣጣ የለውም። ግልጽ ነው አይደለ? በዚሁም ተቃራኒ ደግሞ ሚስትም አንተ ከፈለገችህ የመሄድ ግዴታ አለብህ ይላሉ ዑለሞች። አንተም እንዲሁ ልክ እንደሷ አልፈልግም ወይም አይመቸኝም ምናምን ማለት አትችልም። ምክንያታዊ መሆን አለብህ አንተም፣ እሷም ምክንያታዊ መሆን አለባት። ያለ ምንም ምክንያት እምቢ ልትባባሉ አይገባም፣ ሁለታችሁም ማለት ነው። እና ይሄን ይመስላል። ሴቶች ያለ ምንም ምክንያት እምቢ አትበሉ። የአላህ ቁጣና የመላእክቶች እርግማን ይከተላቸዋል ካልሆነ ማለት ነው። አንዳንድ ሞባይል ዝም ብሎ ያዩ ከሆነ ለምሳሌ እምቢ ብትለው ያለ ምንም ምክንያት ነው፣ የመላእክት እርግማን ይከተልሻል። ወይንም በሌላ ምክንያት የሆነ ሌላ ስራ እየሰራች አሁን ስራ ላይ ነኝ አልፈልግም፣ ላ ምክንያታችሁን ስርዓት ባለው መልኩ አስረዱ። ምክንያት ካላችሁ፣ ከሌላችሁ ሂዱ።